መቃብር ጠባቂ ሆነ ለቀስተኛው አልወጣም ሲልህ ውይ ፌብዬ እናቴ እባክህ ለኔ ምሳዬን ሳልበላ እራቴ ደረሰ። አንተን እየጠበቅኩ ሙሉ የግቢው መቃብር አበባ ጠጥቼ እያስገረብከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ እኔ ወንድም ምን ነበርሽ ግን? የረጅም ዓመት ፍቅረኛ። እርግጠኛ ነህ? አዎ እርግጠኛ ነኝ። ምን አስደነገጠው? አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥላኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ የመቃብር ቦታ ላይ አንተ አምስተኛ ሰው ነህ። አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች። ተው ሚስቴ ነበረች ብሎኝ ነው። ሙት አይወቅስም። ሙት ወቃሽ አትሁን ወንድሜ። ማንን ነው የምታስኮነው? ነው ያማል እንዴ? አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም። የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ? እውነቱን ልንገር ብዬ እንዴ ፌብዬ፣ የምሰማው ነገር እውነት ነው። አታደርጊው። ተነስታ እውነት ነው አትደመጪ። ሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬና ያርጎና ሞተችና ባዲ ሬሳ ሆነች እንጂ ፌብዬ፣ የምሰማው ነገር እውነት ነው። እውነት ነው ፌብዬ። በድን አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ። ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲህ ያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙን ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ እና በውሸት ነው እንደዛ እናደው ልጁ ነው እንዲህ ያረከው። በጣም ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ። ጋሼ በታክሲ መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሼ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሼ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሼ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሼ ምን ነው ቆይ ስንብር ቢሆን ነው መልሳችሁ? ተባልካ እንዴ? ለዘላዛ ብንትናል ኖርማል ነው መንገድ አይደል? ተይመች 30 ብር ነው እንዴ? አይናቸው እኮ እሱ ጋር እኮ ነው። አልፈታሉት። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ። የፔንሲዮን ጥበቃ እላፊ ሲግባባ ማታ ተዛዝሎ መግባት፣ ጠዋት ተነጣጥሎ መውጣት፣ ድንገት አቃጣሪ ካለ ግራ ለማጋባት ይልሻል። ጋሽ ገርዬ እንዴት ነው? ወይኔ ሚና ተቸገርሽ እንደው። እኔ የምልሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን? ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረረ ነገር እየሰሩ ነው። ያው ጊዜ ልጆች ተበራላችሁ ነው። ፈጣን ናችሁ። ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው። ሌላ ሰው ፊት ምን ማለት ነው? ምን ማለት ነው? አክሻለሁ ወይ እንዴ? ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ። በራሳችሁ ነው ራያሽም። ያው እንግዲህ ገርዬ ወጣች አይደል? ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም። ለምዶታል። ምን ፔንሲዮኑን እንጂ ጋሽ ገርዬ አባት ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ። ምን ማለት ነው? ጋሽ አይመስለኝም። ፋዘር ንስር ነው የወለዱት። በረት መጣለህ ሳትታይ ጥቃት ልትፈጽማ ድጋሚ ትበራለህ። እኔ ምን አይነ እንዴ አረጋሽ አይደክም። ትግል እኮ ነው ያስከው ሮቦት ይሆንክ ልጅ። ወጣትነት ጋሽ ገርዬ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ፣ ሲሰሩበት ብዙም አይደለም። ጋሽ ገርዬ ምን አንተ አባላዘር ታጣለህ? አረጋሽ ቂጥኝስ ቢሆን ቤተኛ ነው። ጋሽ ገርዬ ከርክሪ ቸግራል። ሌላው ቢቀር ከርክሪ ቸግራል እንዴ? ከበሽታውን ጋር ራሴን ጠብቃለሁ። በሳምንት 7 ቀን ስለምትመላለስ ቢያንስ አንዱ ቀን አምልጦ ትጠቃለህ። አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኖር ነው ያልቀበልም። የቤት ቁልፍ አይመለስም። በጣም ኖር ነው። አንተ ሰው ታርቃለህ። በጣም አርቀናል። ምን ሆነ ነው? አልጋ ልብስ፣ ብርድ ልብስ ከቸር ሁሌ ስለሚመጡ ነው የቤት ቁልፍ ያለው። ጋሽ ገርዬ እቺን ነው ያዛቷል። አንዳንድ ነገር ተው አይደል? ተው እንጂ እኔ ሰው እንዳያየኝ ሊድ የላኛው መፍራት አይሻልም ከሰው ቀለኛ። በቃ ብር ካልተቀበለ እላፊ ነው የሚሰድባቸው ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ።